ዛሬ ደግሞ ዋና መስራት ያለባችሁን ስራ አንደኛ የምንለውን ስራ ብዙዎቻችን አዲስ ንግድ ስንከፍት ንግዱን ራሱ ማሳካት፣ ከዛ ቢሮን ሴትአፕ ማድረግ፣ ሰራተኛ መቅጠር፣ እንደገና ደግሞ ፕሮዳክቱን መስራት፣ እዚህ ላይ ፎከስ ስናደርግ አንድ ዘና የምንልባት ፓርት አለች። አንዳንዴ ደግሞ ስራውን ሪሊ ተከፍቶ መጥቶም እየሰራን ባለንበት ሁኔታ ደግሞ እኛንን ማርኬቲንጉንም እኛንን ሂሳቡንም እኛንን ሁሉንም ነገር የምንሰራው። ስለዚህ ምን ይሆናል? ያ ዋናው ስራ ይቀጭጭና እድገታችንን ነክቶት እናገኘዋለን። ዓለም ላይ ባሉ ቢዝነሶች ጥናት ሲጠና አሜሪካን ሀገር 85%ቱ 5 ዓመት አይቆይም፣ ከ5 ዓመት በፊት ይዘጋል። ስለዚህ እኛችን 15% እንድንሆን ከፈለግን ልናደርግ ከሚገቡ ነገሮች ዋነኛው ይሄ ነው። እኔ ቀላል ብየዋለሁ፣ ምክንያቱም እውነትም በጣም ቀላል ነው። አንዳንዴ በጣም የዘነጠ ስም ስለምንሰጠው ነው እንጂ አስቸጋሪ አይደለም። ይሄ ነገር እንድታተኩሩበት ፈልጋለሁ። አደራ የምለው ይሄ ዋነኛ ነገር እንደሆነ እንዳትረሱት ነው። ይሄ ነገር ምንድነው ቀላል ያልነው? መሸጥ፣ ማርኬቲንግ ወይም ሴልስ የምንለው ነው። ማርኬቲንግ እና ሴልስ አንድ አድርገን የምናያቸው። አማርኛ ቃሉ ምንድነው የሚለው? ግብይትና ሽያጭ ነው። አንድ ስለሆነ ማርኬቲንግ እና ሴልስ ብዬ ለመለየት እንዲያመቻችሁላል። እውነት ነው፣ ማርኬቲንግ እና ሴልስ የሆነውን መንገድ አብረው ነው የሚሄዱት። ግን በጣም ቀለል ባለ መልኩ ምንድነው ልዩነታቸው ብትሉን፣ ማርኬቲንግ ማለት ኪዩሪዮሲቲ መፍጠር ነው። ስለናንተ እቃ፣ ስለናንተ ንግድ፣ ስለናንተ ሰርቪስ ኪዩሪዮሲቲ መፍጠር ወይም ደግሞ ሰው ጉጉት እንዲያድርበት ማድረግ ማለት ነው። ሴልስ ግን ያ ጉጉት ያደረበትን ሰው አክቹዋሊ እንዲገዛ ማድረግ ማለት ነው። ይሄ ነው ልዩነቱ። እኛ ምን እያደረግን ነው? ስራችን ውስጥ ሆነን ሌላውን ነገር እየሰራን፣ ፕሮዳክታችንን እየሰራን፣ ሰርቪሳችንን እየሰጠን፣ ሰራተኞቻችንን እያስተዳደርን ይሄንን ለመስራት ገቢያችንን፣ ምክንያቱም ገቢ ካሌለው ንግድ ራሱን ችሎ መቆም አይችልም። በጣም አሪፍ የምንላቸው ፕሮዳክቶች ገቢ ስለሌላቸው ይቆማሉ። ስለዚህ ይሄንን ገቢ ለመፍጠር ምን ዲዛይን እያደረጋችሁ ነው? ዲዛይን ለማድረግስ ከዕለት ዕለት ስራው ወጣ ብለን ይህንን መቅረጽ ይጠበቅብናል። ይሄ ነው ዋናው የንግድ ትልቁ ፓርት። ምንድነው ይሄ የመሸጥ ስራ? እስቲ አንድ ጥያቄ ልጠይቃችሁ። ምንድነው ፕሮዳክታችሁ ወይም ሰርቪሳችሁ የሚፈጥረው መፍትሄ? ምንድነው የሚፈታው ችግር? ዋና የፕሮዳክታችሁ ስራ ብለን እንየው፣ ወይም ደግሞ የቢዝነሳችሁ ዋና ስራ ምንድነው? ምን አይነት ችግር መፍታት ነው? ይሄንን ከያዛችሁ ትልቁን መልስ አግኝታችኋል ማለት ነው። ይሄን መልስ ለመመለስ ኢንዱስትሪያችሁ ላይ ምን ፈተናዎች አሉ? ለእናንተ ሳይሆን ለከስተመሩ ምንድነው የማይሰጠው ነገር? ቦትልኔክ ሆኖ ኢንዱስትሪያችሁ በሚገባው ልክ እንዳይሰራ፣ እንዳይወልድ፣ ለከስተመሩ እንዳይደርስ ያደረገው ምንድነው? ማነቆዎች፣ ኮምፒቲሽኑ እናንተም መስራት ያቃታችሁ ማነቆዎች ምንድነው? ለከስተመሩ መስጠት ያቃታችሁ። ይሄንን ቁጭ ብላችሁ ስታዩ ኮምፒቲሽኑም ካልሰራ እናንተም ካልሰራችሁት ያ ለከስተመሩ ያልተፈታ ችግር ነው ወይ የሚለውን ጠይቁ። ምንስ አድርጋችሁ ነው የከስተመሩን ህይወት ልታቀሉ የምትችሉት? ለምሳሌ ራይድን እንውሰድ። ትራንስፖርቴሽን ኢንዱስትሪ ላይ ነበረ እኮ የኮንትራት ታክሲ አይደል? ግን መጥተው ምን ማነቆን ንፍታ የሚል ስራ ስለሰሩ ውጭ ያለውም ኡበር የምንለው እኛ ሀገር ያለውም ራይድን ብትሉ እንዴት ቀላል እናድርገው ለከስተመሩ የሚለውን ስራ ስለሰሩ ዛሬ ትልቅ የሆነ የትራንስፖርቴሽን አዲስ ኢንዱስትሪን የፈጠሩልን አይደል? ስለዚህ ምንድነው እናንተ ጋኑና እናንተ ኢንዱስትሪ ላይ ምንድነው ማነቆ ሆኖ ለከስተመሮች ህይወታቸውን እንዲያቀል ያልሆነ ነገር ምንድነው? ይሄንን ስትፈቱ የመሸጫ ኤሌመንታችሁን ታገኟታላችሁ። ስለዚህ ይሄንን ችግር ለመፍታት ስሩ። በተለይ በእኛ ሀገር ሌቭል ስናይ ብዙ ችግሮች እናያለን አይደል? አንድ ችግር ነቅላችሁ አንሱ። ሁሉንም አይደለም መፍታት ያለባችሁ። የከስተመርን ትልቅ ችግር የሚፈታ ስታነሱ ያ የእናንተ የመሸጫ ፖይንት ትሆናለች። ፎከስ አንዷ ችግር ላይ አንዱን አንዴ ከፈታችሁ ከዛ በኋላ እየቀጠላችሁ ትሄዳላችሁ። አው እናንተ ያንን ችግር ስትፈቱ ኮምፒቲሽኑ ለካ ይቻላል እንዴ ብሎ ይመጣል። ሲመጣ ግን እናንተ በዛን ጊዜ ተራምዳችሁ ሌላኛው ችግር መፍታት ላይ ትገኛላችሁ። ይሄንን ስትሰሩ አያችሁት? ካላችሁ ከተፎካካሪያችሁ ለምን እናንተን ተመራጭ እንደሚያደርጋችሁ በግልጽ ታስቀምጣላችሁ ማለት ነው። ለምሳሌ መልሼ ራይድን ልስጣችሁ።
ታክሲ ቆማችሁ ተነጋግራችሁ የማታውቁትን ታክሲ ከመውሰድ አንድ የፈታው ችግር የሴኪዩሪቲ ኢሹ አይኖረንም አይደል ራይድን ስንጠቀም። ስለዚህ እሷን ችግር በመፍታቷ ራይድ ያንን እይታ ይዘን እንድንገባ አረገ። እነሱን ተመራጭ የሚያደርጋቸውን ኤሌመንት መስራት ቻሉ። ይሄ ለእናንተ መታችሁ ለምን እኔን የሚለውን ብዙ ድርጅቶች ሊኖሩ ይችላሉ፣ ብዙ ተፎካካሪ ሊኖር ይችላል። እናንተን ተመራጭ የሚያደርጋችሁን ግን ቀላል መፍትሄ ታገኛላችሁ። ይሄን ስንል ያቺ ተመራጭ የሚያደርጋችሁ ነገር ምን ትባላለች? ዩኒክ ሴሊንግ ፖይንት እንላታለን፣ ወይም ደግሞ ልዩ የመሸጫ ነጥባችሁ እንላታለን። መሬት ላይ የወረደ ምሳሌ ልስጣችሁ። እኔ መጀመሪያውን ንግድ ስከፍት፣ የመጀመሪያውን ቢዝነሴን ስከፍት ትራቨል ኢንዱስትሪ ነበር የተቀላቀልኩት። ስለዚህ ወደ 200 ገደማ ገና ሰርቲፋይድ ያልሆኑ ነናያታ የምንላቸው ኤጀንሲዎች አሉ። እዛ ስትሪም ውስጥ ስገባ እዚህ ኢንዱስትሪ ውስጥ ምንድን ያለው ቻሌንጅ ለከስተመሩ ያልተወለደለት ያልተሰራለት ወይም ደግሞ ህይወቱን ሊያቀል የሚችል ምንድን ያለው ያልኩት አንዱን ልንገራችሁ። እዛ ውስጥ ከሰራ ነው ፓኬጆች እኛ ሀገር ትንሽ ነበር የሚሸጡት ያኔ። ያ ማለት ሰው ሌላ አገር ሄዶ መዝናናት ቢፈልግ የሚያርፈው ወይ ዘመዱ ጋር ነው፣ አለበለዚያ ደግሞ እዛ ሄዶ ቦታ ፈልጎ ኦንላይን ካየው ሄዶ ወይ ደውሎ ሪዘርቭ ለማድረግም ካርድ የለንም። ይሄ ፈተና ነበረ። ከዛ ደግሞ እንደምታውቁት የዶላር ሾርቴጅ የዛሬ 13 ዓመት ቢሆንም የዶላር ሾርቴጅ ይዞ የሄዳትን ዶላር ለሆቴል ትበቃለች ለእንትን ብሎ መቆጠብ ሊጠበቅበት ሆነ። ስለዚህ ምን ሸጥን እኛ? ፓኬጅ እንለዋለን። ትኬታቸውን፣ ሆቴላቸውን፣ ትራንስፖርታቸውን፣ ቱርም ካለ እሱን ሁሉ ፓኬጅ እዚህ በብር እንዲከፍሉ አደረግን። አስባችሁታል? ሌላ አገር እየሄዳችሁ እዚህ ጣጣችሁን በሙሉ በብር ብትከፍሉ፣ ከዛ ባንክ የምትሰጣችሁን ያችን ትንሽ ዶላር ይዛችሁ የምትሄዱት ለሾፒንግ እና አንዳንድ ለምትበሉት፣ ምክንያቱም ከተፈለገ ምግቡንም እዚህ እናስከፍል ስለነበረ ይሄንን ስንሰራ ለከስተመሩ እንዴት ህይወቱን እንደምናቀለዋለን አንድ ስቴፕ ደግሞ ጨመርንና እዚህ ከቤታቸው ፒክ መደረግንም አደረግን። እዛም ኤርፖርት ሲደርሱ ሆቴላቸው ድረስ መድረስን ጨምሮ። ስለዚህ ይሄ ሰው ሲሄድ ተዝናንቶ ከቤቱ ሻንጣውን ብቻ ይዞ ይሄዳል። የሚበላትን ወይም የሚጠቀማትን ነገር ብቻ ነው የሚያወጣው። ሆቴል ተከፍሎለታል፣ ትኬት ተከፍሎለታል፣ አለቀ። ይሄንን በመፍታታችን እኛ ምን ሆነን ተቀመጥን? ዋይ አስ የሚለውን ጥያቄ እንድንመልስ ሆነን፣ ከዛ ደግሞ ዩኒክ ሴሊንግ ፖይንት የምንለው ነው። የመሸጫ ፖይንታችን ምን ሆነ? እኛ ፓኬጅ ሻጮች ነን። ለከስተመሮቻችን ምቾት የምንሰጥ ነን። ሙሉ ጣጣቸውን እንወስድላቸዋለን። ያለ ሀሳብ እንዲጓዙ እናደርጋለን። ይሄ ዩኒክ ሴሊንግ ፖይንታችን ነው። ስለዚህ ሀሳባቸውን ጥለው መሄድ የሚፈልግ ከስተመር እኛ ጋር ሆነ የሚመጣው ማለት ነው። ፓኬጅ ሻጭ ተብለን በዛ መልኩ ሎጓችንንም ብታዩት የቢች ምልክት ነው ያለው። የዛሬ 13 ዓመት ነው ማወራችሁ። ከዛ መጣንና እኛን ተመራጭ የሚያደርገን የዶላር ኢሹን ሶልቭ ማድረግ በሚለው ያዝ ነው። ስለዚህ እናንተም ነውና ኢንዱስትሪያችሁ ላይ ምን አለ? ምንድነው ከስተመር ጋር ሲደርስ ማነቆ ሆኖ የሚያስቸግረው? እናንተ እንደውስጥ እንደሚሰራው ሰው በደንብ ታውቁታላችሁ። ስለዚህ ይሄንን ብትጨምሩላቸው ለእናንተም መሸጫ ፖይንት ይሆናል፣ ለከስተመሩ ቀላል የሆነ መፍትሄ ታደርጋላችሁ። ይሄንን ነው ማርኬቲንግ ስትራቴጂ፣ ሴልስ ስትራቴጂ ዲዛይን አድርጉ የምንለው። በእንዲህ በቀላሉ ዲዛይን ባደረጋችሁ ልክ ገቢያችሁ፣ ሽያጫችሁ ከፍ ይላል። ይሄን ስል ግን እንዴ ታዲያኛ ይሄንን ስናደርግ እኮ ኮምፒቲሽኑ መጥቶ ከቻፕ ያደርጋል፣ ይደርስብናል። አዎ ይደርስብናል። ምክንያቱም ስትራቴጂ መንደፍ ሁሌም ቀጣይነት ያለው ስራ ነው። እሱ ሲደርስባችሁ ግን እናንተ የሚቀጥለውን ስትራቴጂ ወልዳችኋል። ይሄንን ኮንቲኒየስ ስቴፕ ማሰብ መቻል አለብን። ሁሌም እዚህ ላይ ይሄንን ችግር ፈታን፣ አዎ ሲደርስብን ወደ ሌላ እንሄዳለን። ይሄን ችግር ፈታን፣ ኮምፒቲሽኑ ሲደርስ እኛ ደግሞ ወደ ሌላ እንሄዳለን። መቆም የለም። ይቺን አግኝቻለሁ ሁሌ በዚች ምንላቸውን አይተናቸዋል አይደል? ንግድ ላይ እነሱ ቆመው ይቀራሉ፣ ኮምፒቲሽኑ ጥሏቸው ይሄዳል ጭራሽ። ስለዚህ ይሄ ቀጣይነት ያለው ሂደት ነው። ሁሌም በዚህ መልኩ ነው የምትሄዱ። አሁን እዚህ ላይ ሌላ አንድ በጣም ልጫናችሁ የምፈልገው ነጥብ ምንድነው? ፈጣን ሁኑ። እናንተ አስባችሁት ያንን አዎ ይሄ መፍትሄ ያስፈልገዋል፣ ቆይ እዚህ ጋር እዛ ጋር እያላችሁ በምትሉበት ልክ እናንተ እንደታያችሁ ኮምፒቲሽኑም ሊታየው ይችላል። ስለዚህ ፈጣን ሁኑ፣ ተራመዱ። በቮሊዩም መሄድ ካለባችሁ ወይም በብዛት መሄድ ካለባችሁ በብዛት ሂዱ። ይህንን የዩኒክ ሴሊንግ ፖይንታችንን የያዝንበትን ደግሞ ምን ደግሞ እንደተሸወድን ከራሴ ምሳሌ ልስጣችሁ።
ይሄንን ፓኬጅ ነን ብለን ሎጓችንን አሰርተን ምን ብለን ሁሉም ከተማም ላይ አውጥተን እየሸጥን ባለንበት እኛ ግን የሄድነው ሪሊ ከስተመሩ በሚፈልገው ያክል ዲማንድ በሚያደርገው ያክል ልክ ስላልነበረ ሌላ ትራቭል ኤጀንሲ መጥቶ ይሄንን በጣም አጭሆ በማስ ሸጠው። በጣም በሚያስቅ ሁኔታ ፓኬጅ ሴለር ሞሮፍ ያኛው ካምፓኒ መስሎ ቁጭ አለ። አያችሁት? ካቻፕ ያደርጋል። ቶሎ መሄድ አለባችሁ። ከዛ ደግሞ ኦን ማረጋል እናንተ በዛ መታወቅ አለባችሁ። አዎ ሌሎች ነገሮች አድርገናል። ሃይ ክላስ ፓኬጅ ሻጮች ተብለን እንድንቆም ሌላ አይነት ስትራቴጂ ተጠቅመናል። ግን ይህንን መሄድ አለባችሁ እንጂ እናንተ ልክ ስትራመዱ ኮምፒቲሽኑ ለካ ብለው ምክንያቱም የምታስተዋውቁት ለከስተመራችሁም ለኮምፒቲሽናችሁም ነው። ስለዚህ እናንተ ስትራመዱ ይመጣል። ህልም ተፈርቶ ግን ሳይተኛ አይታደርም አይደል? ስለዚህ ኮምፒቲሽን ይመጣል ብለን መፍትሄ ለከስተመራችን መስጠትም እኛም ደግሞ ጎበዝ የሚያደርገንን ነገር አለመስራትም አይቻልም። ስለዚህ እቺን ዩኒክ ሴሊንግ ፖይንታችሁን መስራት ይኖርባችኋል። አሁን የመሸጫ ነጥባችሁን አገኘንና እናንተ ለየት የሚያደርጋችሁን አገኘንና መሸጥ ላይ ሲመጣ ምን ይሰማችኋል እናንተ? አዎ አውቃለሁ ሰራተኛ ሊኖራችሁ ይችላል፣ የሴልስ ሰው። እናንተ መሸጥ ላይ ግን ይሄንን ስል አንዳንዶቻችን ሬዚስታንስ ወይም ብለን እንሸሻለን አይደል? ኔትወርክ የምናደርግበትም አካባቢ ይሁን ሪሊ መሸጥ ያለብንን ቦታ ላይ ለመሸጥ ያዝ ያደርገናል። ምንድነው የሚይዘን? ምንድነው የምንፈራው? ፊር ኦፍ ሪጀክሽን። እንዴት አድርጋችሁ ነው ያያችሁት? አይቀበለኝም ነው። በጣም ብዙ ነገሮች ተብለዋል ከዚህ በፊት ከሰማችሁ። እናንተን አይደለም የሚቃወመው፣ ሜቢ አቀራረባችሁን ይሆናል፣ የሴልስ አነጋገራችሁን፣ ወይም ደግሞ እናንተን አይደለም ፕሮዳክታችሁን ወይም ሰርቪሳችሁን ነው አልፈልግም ያለው፣ እናንተን አይደለም ተብለናል። ግን ስቲል ይሰማናል አይደለም? ሰው አልፈልግም ጀመራት ደግሞ አይነት ሲለን የሚሰማን ነገር አለ። አዎ ይሄ ይሰማል። ግን ምን ያክል ይቆያል? በጣም ትንሽ ደቂቃ። አስባችሁታል? እናንተ ፕሮዳክታችሁን ወይም ሰርቪሳችሁን እንደ መፍትሄ ሰጪ አድርጋችሁ ስታስቡት ግን እናንተ ያቺን ትንሽ ደቂቃ ሪጀክሽን ላለመሰማት ብላችሁ የዛን ሰውዬ ትልቅ መፍትሄ ነው የምታሳጡት። ለምሳሌ ልበላችሁ፣ እኔ አንድ ቆዳ ሐኪም አገኘው። ያቺ ቆዳ ሐኪም ፊቴ ላይ አይታ ነገ በጣም የሚጎዳኝ ነገር ወይም ደግሞ ኳሊቲ ኦፍ ላይፌን የሚነካ ነገር እያየችኝ ሳትነግረኝ ብትቀር ምንድነው የምታሳጣኝ? አልገዛሽም እንዳልላት ብላ ዝም ብትለኝ፣ ወይስ ይኸውልሽ ይሄ ነገር ማለት እንዲህ ነው፣ በኋላ ይሄንን ጉዳት ያመጣብሻል፣ ስለዚህ እባክሽን የቢሮ ነይና ላክምሽ ብትል መፍትሄ እንደምትሰጠኝ ነው የምናስበው ወይስ እንደሸጠችልኝ? አሁን የሽያጭ ዴፊኒሽናችንን ወይም ትርጓሜያችንን መፈተሽ አለብን። ለምንድን ነው ይህንን ያክል የተሰማኝ? ወይስ እኛ ራሳችንን ከፍ አድርገን ሽያጭ ለሰራተኛ ነው ብለን አስበነውስ ነው? እስቲ ቆማችሁ እዩት። ምንድን ነው የገደባችሁ? እናንተ ካልሸጣችሁ አምባሳደር የሆኑት ስታፎቻችሁ ማንን ሮል ሞዴል አድርገው ይሽጡ? እናንተ በኩራት ስትሸጡት ካላዩ እነሱ እንዴት አድርገው ይሽጡ? ስራቸው ስለሆነ ይሸጡታል፣ ፓሽኔት ሆነው ግን አይሸጡት። ስራቸው ስለሆነ ይሰሩታል፣ ግን እናንተ ያያችሁትን ያሰባችሁትን መፍትሄ ለሌላ ሰው መስጠት አይችሉም። እቃ ነው የሚሸጡለት ወይም ደግሞ ሰርቪስ ነው የሚሰጡት። እናንተ የሚሰጠውን መፍትሄ ካያችሁ፣ ቅድም የሄድናቸውን ነገሮች ከሰራችሁ፣ አሁን ላይ ቆማችሁ መፍትሄ ሰጪዎች ናችሁ። ራሳችሁ ስትሸጡ እድል ነው እየሰጣችሁ ያላችሁት፣ ፌቨር ነው እያደረጋችሁ ያላችሁት። ፌቨር ነው ስል ግን እቺ አንዳንድ ቦታ ስንሄድ እንደዚህ ተብሎ የኔን እቃ ከገዛሽ ጊዜ ሂጂ የምንለው አሮጋንሲን አይደለም እንዲያመጣባችሁ የምፈልገው። በስራችሁ ግን ኩራት ይሰማችሁ። እቃ እየሸጣችሁ አይደላችሁ፣ መፍትሄ እየሰጣችሁ ነው። ለዛ መፍትሄ ደግሞ ተመጣጣኝ ዋጋ እየተከፈላችሁ ነው ያላችሁት። የእናንተ የዛች ደቂቃ ስላልገባው ሊሆን ይችላል። የዛች ደቂቃ ሪጀክሽን 10 ሰው አናግራችሁ 2 ሰው ህይወት የምትለውጡ፣ 2 ሰው ኳሊቲ ኦፍ ላይፍ የምታስተካክሉ፣ ለ2 ሰው መፍትሄ የምትደርሱ ከሆነ ምን ችግር አለ? የ8ቷ ያቺ ትንንሽ ሪጀክሽን ምንም ማለት አይደለችም። ምክንያቱም 2 ሰው ላይፍ ለውጣችኋል። አሁንም ሽያጫችሁን ዲዛይን ለማድረግ አንድ ሌላ አንግል ልስጣችሁ። ቀላል ነው እናንተን ለማግኘት? እንዴት ናችሁ? አክሰሰብል ናችሁ? እናንተ ከእናንተ ጋር ስራ መስራት ፐርሰናሊም ይሁን እንደ ካምፓኒ ቀላል ነው ወይ? እንዴት እናቀላው? ከስተመሩ እንዲያገኘን
ደስተኛ ሆኖ ነገ ተመልሶ በከስተመር እና በክላይንት መካከል ያለው ልዩነት ከስተመር ማለት ሲመቸው የሚመጣ ሳይመቸው የሚቀር ማለት ነው። ክላይንት ማለት ግን ሁሌ ከእናንተ ጋር የሆነ ማለት ነው። ስለዚህ ከስተመሩን ክላይንት ለማድረግ ሁሌ ወደ እናንተ እንዲመጣ እንዴት ቀላል ታደርጉለታላችሁ? ይሄን ቀላል ለማድረግ የመጀመሪያው አክሰሰብል ናችሁ ወይ? ስልካችሁ ፊት ለፊት አለ ወይ? ትገኛላችሁ ወይ? ሲደወል ኦንላይን መጥተው ሲያዩዋችሁ እንዴት ነው ስልካችሁን የሚያገኙት? ከዛ ቅድም ያወጣናት እቺ ለምን እናንተ ጋር ይምጣልናት ነጥባለች አይደል? እሷ ትታያለች ወይ? መጥተው ኦንላይን ሲያያችሁም ይሁን ቢሮአችሁም ሲመጡ ያንን ይገልጻሉ። አንዳንዴ በጣም ይጠበቅና መተን እዛ ጋር ያሳያችሁን ትልቅ ኢሜጅ አለ ወይም ይሄንን መፍትሄ ነው የምንሰጣችሁ ብላችሁና ልክ ግን መተን ቢሮአችሁ ስንመጣ ወይም ስናናግራችሁ ለምን ደወልሽብኝ የሚል ቶን ስንሰማ ያንን አይሰጥም አይደል? ለኔ መፍትሄ የሚሰጥ አካል ነው የሚለውን ስሜት አይፈጥርም። ስለዚህ ትገኙ ያንን ነገርስ ሪፍሌክት ታደርጋላችሁ ወይ? እናንተ ጋር እንድንመጣ የምትፈልጉበትን ሪዝን ወይም ደግሞ የፈታችሁልን ችግርን ያሳያሉ። ከዛስ ደግሞ እንዴት ነው ጊዜያችንንስ የምትጠቀሙት? እንደ ከስተመር እናንተ ጋር ሲመጣ ባላችሁት ጊዜ ታደርሳላችሁ? በተለይ ዲዛይኒንግ ፕሮዳክሽን ላይ ያለን ሰዎች ጊዜ አጠቃቀማችን እንዴት ነው? የከስተመራችንን ጊዜ ቫልዩ አድርገነዋል ወይ? ያንን ብሎ ሊመጣ ይችላል ወይ? ምን ያክልስ ሪሊየብል ነን? ሊያምኑን ይችላሉ? ቢሮአችን ሲመጡ ወይም እኛን ሲያናግሩ፣ ስታፎቻችንን ሲያናግሩ የዘረጋነው ሲስተም ይሄን ሪሊየቢሊቲ ያሳያል ወይ? አዎ ይሄን ስራ ልሰጠው እችላለሁ ብሎ ሊሰጠን ይችላል ወይ? ወይም ይሄን መፍትሄ ይወልድልኛል ሊለን ይችላል ወይ? እንዴት ነው ከከስተመሩ እይታ ስንታይ እንዴት ቀላል እናደርግለታለን ይሄን? ከዛ ደግሞ ፍሌክሲብል ነን ወይ? ለምሳሌ ልብስ ዲዛይን የምታደርጉ ብትሆኑ ያ ሰው ሲመጣ አይ ባለቤቷን ወይም ማኔጀሯን ነው ማግኘት የምፈልገው ቤት ትገኛላችሁ ወይ? ከዛስ ደግሞ አይ ይሄንን እንደዚህ ተቆርጦ እንደዚህ ተቀጥሎ ይሄ እንዲሆንልኝ ለምሳሌ ፈርኒቸር ቤቶች ኢትዮጵያ ውስጥ መሰራት ጀምረዋል አይደል? ሄደን ግን አይ ይሄኛውን ዲዛይን ከዚህኛው እግር ጋር ነው የምንፈልገው ብንል አንድ ሶፋ ያንን ፍሌክሲቢሊቲ ካውንተር ላይ ያለው እዛ ጋር ያገኘነው እንግዳ የሚያስተናግደው ሰው ይሄንን ፍሌክሲቢሊቲ ሊሰጠን ይችላል ወይስ አይ እኛ ይሄን ብቻ ነው የምንሰራው ብሎ ይመልሰናል? ቆማችሁ እዩት። ምን ያክል ፍሌክሲብል ናችሁ ለከስተመራችሁ? ሰራተኞቻችሁስ ምን ያክል ፍሌክሲብል ይሆናሉ? እንደ ስራ እንደ ሸክም ነው የሚያዩት ወይስ ይሄን ከስተመር እንዲናስደስተው ይሄን ችግር እንፍታለት ብለው ነው የሚያዩት? ስለዚህ ዛሬ የምትወስዱት አሳይመንት ምንድነው? ቀለል ባለች አረፍተ ነገር ቁጭ ብላችሁ ምን መፍትሄ ነው የምትሰጡት? ምን ችግር ነው የምትፈቱለት ለከስተመራችሁ? ይቺን አንድ ፓርት ጻፉት። ችግር የለውም አንቀጽም ቢሆን አረፍተ ነገር አልፎ ብዙ መፍትሄ እየሰጣችሁ ከሆነ አንድ ባንድ ስሩት እንጂ ችግር የለውም ስሩት። ከዛ ሁለተኛ ደግሞ ለምን እናንተ ጋር ይምጣ? እናንተን ተመራጭ የሚያደርጋችሁ ዩኒክ ሴሊንግ ፖይንታችሁ እናንተ ጋር ብቻ የሚገኘው ነገር ምንድን ነው? ይችንም ደግሞ ስሯት። ከዛ ደግሞ እንዴት ታቀሉለት? እናንተን መጥቶ ለማግኘት እንዴት ማግኘት ይችላላችሁ? ኦልሬዲ ንግድ ካላችሁ አሁን ላይ ቆማችሁ ከስተመር ሲያይ ምን ይመስላል? እናንተ ያን ለማየት ከተቸገራችሁ ኮል ፍሬንድ ደውሉና ጓደኛችሁን እስቲ እኔ ጋር ሲደወል ስልክ አነሳለሁ እንደዚህ ነው እንዴት ነው የምታገኙኝ ብላችሁ ከስተመራችሁን ወይም ደግሞ ጓደኛችሁን ጠይቁ። አዲስ ደግሞ ከሆናችሁ እንዴት ነው ቀላል ማድረገው? የኔ ከስተመሮች በምንድን ነው እኔን አክሰስ ማድረግ የሚፈልጉት? ስለዚህ እንዴት ላቅልላቸው? ሲደወል እንዴት አንድ ላርጋቸው? ይቺ በጣም ቀላል የምትመስል ግን በደንብ ትልቅ ልዩነት የምታመጣ እናውቃታለን። እኛ ከስተመር ሆነን ሰርቪስ እንደረግ አይደል? የራሳችንን ቢዝነስ ስንይዝ ነው ግራ የሚገባን እንጂ እኛ ከስተመር ሆነን ኧረ እነሱ ስልክ አያነሱም ኧረ እንደዚህ እንላለን አይደል? ስለዚህ እሱን ጋር እንዴት ነው የምትሞሉት? ይችን የቤት ስራ ስሩና በሚቀጥለው ቪዲዮ ላይ ደግሞ በሌሎች ጥቅሞች እንገናኛለን። በርቱ።